በቀን አንዴ ከጸለይን በቂ ነው የምትሉ ሰዎች ይህ ቪዲዮ ለእናንተ ነው። አዎ በቀን አንድ ጊዜ ከጸለይን፣ በቀን አንድ ጊዜ ቤተክርስቲያን ከሄድን በቂ ነው የምትሉ ሰዎች ይህን ቪዲዮ ማየት አለባችሁ። ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉኝ። ለመሆኑ አንድ የኦርቶዶክስ ተዋህዶ አማኝ አንድ ክርስቲያን እንዲጸልይባቸው የታዘዙ የቤተክርስቲያን ሰዓታት ወይም ደግሞ የጸሎት ሰዓታት ስንት ናቸው? አዎ በፍትሐ ነገሥት የታዘዙልን ወይም ደግሞ የታወጁልን የጸሎት ሰዓታት 7 ናቸው። እሺ 7ቱ የጸሎት ሰዓታት ነግህ ወይም ደግሞ ሲነጋ ሌሊት 11 ሰዓት፣ ከረፋዱ 3 ሰዓት፣ ቀትር 6 ሰዓት፣ ቀን 9 ሰዓት፣ ሲመሽ ወይም ደግሞ ሰርክ 11 ሰዓት፣ ማታ ወይም ደግሞ ነዋም ከምሽቱ 3 ሰዓትና ሌሊት መንፈቀ ሌሊት 6 ሰዓት ናቸው። በእነዚህ የጸሎት ሰዓታት እንድንጸልይ ታዝዘናል። ፍትሐ ነገሥት እነዚህን ብቻን ያስቀመጠልን እንጂ ከነዚህ ጨምረን ጸሎት ብናደርግ የበለጠ እንጠቀማለን ማለት ነው። እሺ ሁላችንም ማወቅና መረዳት ያለብን አንዱ ትልቁ ነገር ይሄ 7ቱ የጸሎት ሰዓታት የታወጁልን ለኛ ለሰብአ ዓለም ወይም ደግሞ በዓለማዊ ሕይወት ለምንኖር ነው እንጂ በገዳም ለሚነኮሱ ሰዎች፣ በገዳም ለሚኖሩ ሰዎች፣ ለባህታውያን በሙሉ 24 ሰዓት ነው የታዘዘላቸው። ፍትሐ ነገሥት ላይ የተቀመጠው ለነሱ 24 ሰዓት፣ እኛ በሰብአ ዓለም ላለን ደግሞ 7 ሰዓት ነው የታዘዘልን። ታዲያ ካሉት የ24ቱ ሰዓታት ውስጥ እነዚህ 7ቱ ሰዓታት ለምን ተመረጡ አትሉም እንዴ? ሁሌም እንደምናገረው ቤተክርስቲያናችን ጥንቅቅ ያለች እመቤት ስለሆነች እያንዳንዱ ሰዓት ምክንያት አላቸው፣ የታወጁበት ምክንያት። ለምሳሌ የመጀመሪያው የጸሎት ሰዓት ሌሊት ሲነጋ 11 ሰዓት ላይ የታወጀበት ምክንያት ጨለማውን ገፎ ብርሃንን ስለገለጸልን፣ አባታችን አዳም የተፈጠረበት፣ መድኃኔዓለም ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት፣ ሰማያዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተከሶ የቀረበበት ሰዓት ስለሆነ በዚህ ሰዓት እንድንጸልይ ታዝዘናል። ስለዚህ ወገኖች በዚህ ሰዓት ሌሊት 11 ሰዓት እኛ ራሳችን ተነስተን ቀጥ ብለን ቆመን ጌታ ሆይ አንተ ሰማያዊ ንጉሥ ስትሆን በምድራዊ ንጉሥ በጲላጦስ ፊት ተከሰህ ለምርምር እንደቀረብከው እኔ ወራዳውና ኃጢአተኛው ልጅህ ራሴን ላስመረምር፣ ራሴን ዝቅ አድርጌ ላስጠይቅ ከፊት ቆም ያለው ልንል ይገባል። እሺ ሁለተኛ ጸሎተ ሰለስቱ ወይም ደግሞ የረፋዱ የጠዋቱ 3 ሰዓት ጸሎት ለምን እንጸልያለን? ለምን በዚህ ሰዓት እንድንጸልይ ታዘዝን ያልን እንደሆነ ይህ ሰዓት እናታችን ሔዋን የተፈጠረችበት፣ የጌታችንን ልብስ የገፈፉበት፣ መስቀሉን ያዘጋጁበት፣ ቁርጥ ሞቱ የታወጀበት፣ ለሐዋርያት መንፈስ ቅዱስ የወረደበት፣ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ብስራተ ቅዱስ ገብርኤልን የሰማችበት፣ ከዚህም በተጨማሪ 4ቱ ሕማማተ መስቀል የተፈጸሙበት ሰዓት ስለሆነ በዚህ ሰዓት አባቶቻችን እንድንጸልይ አዝዘውናል። ሶስተኛ ጸሎተ ቀትር ወይም ደግሞ የቀኑ 6 ሰዓት ጸሎት በዚህ ሰዓት ለምን እንጸልያለን ያልን እንደሆነ ይህ ሰዓት ሰይጣን አዳምን ያሳሰተበት፣ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የሰው ልጅን ለማዳን በቀራንዮ አደባባይ ራቆቱን የተሰቀለበት፣ እኛ ልጆቹን ልብስ ለማልበስ እሱ በቀራንዮ አደባባይ ራቆቱን የዋለበት ሰዓት ስለሆነ በዚህ ሰዓት እንጸልያለን። እሺ አራተኛ የቀኑ 9 ሰዓት ጸሎት በዚህ ሰዓት ለምን እንጸልያለን ያልን እንደሆነ አባቶቻችን በግብረ ሕማማት በዚህ ሰዓት አፍ የብህወ ወህሊና ይደክም፣ አፍ ዝም ይላል ህሊናም ይደክማል ብለዋል። ምክንያቱም ይሄ ሰዓት አምላክ ለሰው ልጆች ያለውን ፍቅር ያየንበት፣ ለፍቅር የተከፈለ ዋጋ የምናውቅበትና የምንረዳበት ታላቅ ሰዓት ነው። ታዲያ በዚህ ሰዓት ጌታችን ጎኑን መወጋቱን፣ ዓለምን የሚያጠጣው እርሱ ውሃ መጠማቱን፣ ውሃ መጠየቁን፣ ተጠማሁ ማለቱን፣ በውሃው ፋንታ መራራ መጠጣቱና ሌሎቹን ስቃዮቹን ሁሉ እያሰብን በዚህ ሰዓት እንጸልያለን። ሌላው በዚህ በ9 ሰዓት ደመገቦ ማየገቦ ፈሰሰልን። ይህ ሰዓት ጌታችን ኤሎሄ ኤሎሄ አባት ሆይ ብሎ የተጠራበት ሰዓት ነውና በዚህ ሰዓት እኛም አባት ሆይ ብለን ልንጮህና ልንጣራ ይገባል። በዚህ ሰዓት በዚህ በ9 ሰዓት ጸሎትና ልመና አባቶቻችን እንዲረዝም አዝዘዋል። ይህ ሰዓት በቀኝ የተሰቀለው ወንበዴ ፈያታዊ ዘየማን የጸለየበት ሰዓት ነው። እኛም ልንጸልይ ይገባል። እሱ ባለቀ ሰዓት ምሕረትን እንዳገኘ እኛም ምሕረትን እናገኛለንና ይህ ሰዓት የጸሎት ማሳረጊያ ምዕራገ ጸሎት ስጋውና ደሙ የሚፈተትበት ሰዓት ነው። በዚህ ሰዓት እኛም ጸሎታችንን በሙሉ ልናቀርብ ይገባል። ጠቅለል ስናደርገው እኛ ወንበዴዎችና ኃጢአተኞች በዚች ሰዓት በምዕራገ ጸሎት በ9 ሰዓት ልንጸልይ ልንማጸን ይገባል። ፈያታዊ ዘየማን ባለቀች ሰዓት ጸልዮ ገነት እንደገባ ሁሉ እኛም ከኃጢአታችን እንድንድን አምላካችንን ልንማጸነው ይገባል። ይህ ሰዓት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የአዳምን ልጅ ለማዳን ሲል ነፍሱን ከቅድስ ሥጋው የለየበት ሰዓት ነው። እሺ አምስተኛ ሲመሽ 11 ሰዓት ጸሎት ወይም ደግሞ የሰርክ ጸሎት በዚህ ሰዓት ለምን እንጸልያለን ያልን እንደሆነ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ መቃብር መውረዱን እናስባለን። ሰዓተ መዓልቱን አውሎ ሰዓተ ሌሊቱን ስላደረሰንም እናመሰግናለን። ይህ ሰዓት አዳም ከገነት የወጣበት ሰዓት እንደሆነ ሁሉ ወደ ገነት መልሶ የገባበት ሰዓትም ነው። ስለዚህ በዚህ ሰዓት በቤተ ክርስቲያን ተገኝተን ምስጋና እንድናቀርብ ታዘዘናል። ስድስተኛ ከምሽቱ ማታ 3 ሰዓት ወይም ደግሞ ጸሎተ ነዋም
በዚህ ሰዓት ለምን እንጸልያለን ያልን እንደሆነ ይህ ሰዓት ሐዋርያት ቅዱስ ቁርባንን የተሳተፉበት፣ ሐዲስ ኪዳንን የተቀበሉበት፣ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ሚስጥረ ጸሎትን በጌቴሴማኒ ለሐዋርያት ያስተማረበት፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የጸሎትን ኃያልነት የተናገረበት። ታዲያ እኛም በዚህ ሰዓት እንጸልያለን ማለት ነው። እንቅልፍ እንዳያሰጥመንና በከንቱ መትጋት እንዳይመጣብን አለ። በከንቱ መትጋት እንዳይመጣብን አለ። ህልመ ሌሊት እንዳይገጥመን፣ በተንኮል በዝሙት በኃጢአት ሌሊቱን እንዳናሳልፍ ለማለት ነው። ከሁሉም በላይ ግን ማታ 3 ሰዓት ጸሎት እንድናደርግ የታዘዝንበት ዋናውና ትልቁ ምክንያት ጌታ መድኃኔዓለም ኢየሱስ ክርስቶስ በወዳጁ በይሁዳ ተስሞ ተላልፎ በመሸጡ ነው። 7ኛ ጸሎተ መንፈቀ ሌሊት ወይም ደግሞ የሌሊቱ የ6 ሰዓት ጸሎት። በዚህ ሰዓት ለምን እንጸልያለን ያልን እንደሆነ ይህ ሰዓት የጌታችን የሥራ ሰዓት ነው። ጸሎት የሚያደርግበት ሰዓት ነው። ቅዱሳን መላእክት የእግዚአብሔርን ጸጋና በረከት ወደኛ፣ የእኛን ልመናና ጸሎት ደግሞ ወደ እግዚአብሔር የሚያደርሱበት የተመረጠ ሰዓት ነው። አዎ ለዚያም እኮ ነው ሌሊት 6 ሰዓት ርኅወተ ሰማይ የሰማይ መከፈት ነው የተባል ነው። ይህ ሰዓት ቅዱሳን መላእክት የአምላክን ወደ ሰው፣ የሰውን ወደ አምላክ የሚያደርሱበት ሰዓት ነው። በዚህ ሰዓት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ መቃብርን ፈንቅሎ ሞትን ድል ነስቶ መነሳቱን እያሰብን ሞት ሆይ ድል መንሳትህ የታለ፣ መቃብርስ ይዞ ማስቀረትህ ወዴት አለ እያልን የምናመሰግንበት ሰዓት ነው። በተጨማሪም የሰዓት ትንሣኤውን ብቻ ሳይሆን የዳግም መምጣቱንም ጭምር የምናስብበት ሰዓት ነው። አሁን እንግዲህ ወደ ዋናው ሐሳብ እየመጣን ነው። እነዚህን 7ቱን የጸሎት ሰዓታት አወቅን። በእነዚህ በ7ቱ የጸሎት ሰዓታት ምን ብለን እንጸልይ ነው? ፍትሐ ነገሥት እንደዚህ ብሎ አዝዞናል። በ7ቱም የጸሎት ሰዓታት አቡነ ዘበሰማያትና ሶስት ስግደትን አዝዟል። ለምሳሌ በአንዱ የጸሎት ሰዓት 12 አቡነ ዘበሰማያትን አዝዟል። ለምሳሌ ጠዋት 3 ሰዓት ላይ ጸሎት ማድረግ ከሆነ በጠዋቱ የ3 ሰዓት ጸሎት ብቻ 12 አቡነ ዘበሰማያት ፍትሐ ነገሥት አዝዟል። ታዲያ አንድ አቡነ ዘበሰማያት እንልና 3 ጊዜ እንሰግዳለን። አንድ አቡነ ዘበሰማያት እንልና 3 ጊዜ እንሰግዳለን። እንደዚህ እያደረግን በ12ቱም አቡነ ዘበሰማያት በእያንዳንዱ አቡነ ዘበሰማያት 3 ስግደት ስናስገባ 12 ሲባዛ በ3 36 ስግደት አለ ማለት ነው። ስለዚህ ፍትሐ ነገሥት 12 አቡነ ዘበሰማያትና 36 ስግደት አዝዞናል ማለት ነው በአንዷ የጸሎት ሰዓት። እንግዲህ 7 የጸሎት ሰዓት አለ ብለናል። በእያንዳንዱ እንደዚህ ከሆነ 7 ሲባዛ በ12 ሲባዛ በ36 አንድ የኦርቶዶክስ ተዋሕዶ አማኝ በቀን 252 ስግደት ይሰግዳል ማለት ነው። እንግዲህ በእነዚህ የጸሎት ሰዓታት ምን ብለን እንጸልይ እያላችሁ የምትጠይቁ ሰዎች ፍትሐ ነገሥት ይህንን ያዘዘ ማለት ነው። ሌሎች መጽሐፍትን ሳይሆን እንድንጸልይ እየታዘዝነ አቅሙ ካለና ብርታቱ ካለን ሌሎችንም መጨመር እንችላለን። የታዘዝነው ግን 12 አቡነ ዘበሰማያትና 36 ስግደት ነው በአንዱ የጸሎት ሰዓት ማለት ነው። ለሌሎችም እንደዛ ሆኖ ይሄዳል ማለት ነው። እሺ ሌላው በ7ቱ የጸሎት ሰዓታት መጸለይ ያልቻለ ሰው ምን ያድርግ? በ7ቱ የጸሎት ሰዓታት መስገድ ያልቻለ ሰው ምን ያድርግ ለሚለው በቀጣዩ ቪዲዮ እመጣበታለሁ ማለት ነው። እንግዲህ አደራ ይሄ ቪዲዮ ለሁሉም ሰው እንዲዳረስና ሁሉም ሰው ትምህርት አግኝቶበት እንዲጠቀምበት የሚቻላችሁን ያክል ኮፒ ሊንክ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶን ይህንን አብይ ጾም የምንጠቀምበት ጾም ያድርግልን። አሜን። ይቆየን።